አንድ ቀላል የሚመስል እንቆቅልሽ ግን መልሱ ብዙዎችን ያሳስታል። እርስዎ ዝግጁ ነዎት? በደንብ አተኩሩ፣ ማጭበርበር የለም። እንጀምር። ሰላም፣ እንዴት ናችሁ? ባለፈው ባዘጋጀው ቻሌንጅ 100 ብር ካለዚህኛው ቪዲዮ በጠየኳችሁ መሰረት ትክክለኛ መልስ መልሰው ብዙ ላይክ ያገኙ እነዚህ ኮሜንት ናቸው። በዚህ ቴሌግራም ዩዘር ኔም አዋሪን ካርዳችሁ መውሰድ ትችላላችሁ። ከሶስት ማን ነው ገዳይ? ይሄንን ጥያቄ ለመመለስ 10 ሰከንድ ብቻ ነው ያላችሁ። በፍጥነት ይመልሱ። አንድ ቁጥር ካላችሁ በትክክል ተመልሷል። እንደምታዩት እጇ ላይ ደም አለ። የሶስተኛ ደግሞ ቀይ ወጥ ነው እንጂ ደም አይደለም። ቀጣይ ጥያቄ ከሶስት ማን ነው ትክክለኛ ሱፐር ሂሮ? በጥንቃቄ ይመልከቱ። ቪዲዮውን ፓውዝ ማድረግ አይቻልም። ሶስት ቁጥር ካላችሁ በትክክል ተመልሷል። እንደምታዩት ሞባይል ከላይ ተንሳፎ ነው ያለው። ስለዚህ እውነተኛ ሱፐር ሂሮ ነው ማለት ነው። ሁለቱ ሱፐር ሂሮ አይደለም። ቀጣይ ጥያቄ ከሁለቱም ጎጂ ለጤናችን የትኛው ነው? ሁለተኛ ካላችሁ በትክክል መልሳችሁታል። እንደምታዩት ምግብ ላይ ሽኳር አለ። ስለዚህ ለጤናችን ጎጂ ነው። ቀጣይ ጥያቄ ከሶስቱም ሰው ያልሆነው ማን ነው ወይም ማነች? ይሄ ጥያቄ የተሳሳተ ካለ በቅንነት ላይክ ያርግ። አንደኛ ካላችሁ በትክክል መልሳችሁታል። እንደምታዩት ራስ ቅልዋ ላይ የሆነ የወጣ ነገር አለው። ስለዚህ ሰው እንዳልሆነች ያስታውቃል። ሁለቱም ትክክለኛ ሰዎች ናቸው። ቀጣይ ጥያቄ ከሶስቱም ስማርት ሰው ማን ነው? ወይም ደግሞ ከሶስቱም ነቄ ማን ነው? 10 ሰከንድ ብቻ ነው ያላችሁ። ፈጥናችሁ ለመመለስ ሞክሩ። ሶስተኛ ካላችሁ በትክክል መልሳችሁታል። እንደምታዩት እጇ ላይ አሪፍ የሆነ መብራት ይዛለች። አንደኛው ደግሞ ሻማን የያዘው፣ ሁለተኛ ደግሞ ላይት የለው። ቀጣይ ጥያቄ ከዚህ ፎቶ ውስጥ 4 ልዩነቶችን ይፈልጉ። ቀጣይ ምን ይሰራላችሁ? የምትፈልጉት ነገር ካለ እኔ ዝግጁ ነኝ ለመስራት። Here are the 4 differences. The man has no. ቀጣይ ጥያቄ ከሁለቱም ማን ነው አደገኛ? ይሄንን ጥያቄ ለመመለስ ረጋ ብላችሁ ማሰብ አለባችሁ። ስለዚህ ትንሽ ጊዜ አዘገየዋለሁ። መልሱን ከመናገሬ በፊት አንደኛ ካላችሁ ሰብስክራይብ ታደርጋላችሁ። ሁለተኛ ካላችሁ ደግሞ ላይክ ታደርጋላችሁ። አንደኛ ካላችሁ በትክክል መልሳችሁታል። ስለዚህ ቅድም እንደተባባልነው ሰብስክራይብ ታደርጋላችሁ። ሁለተኛ ደግሞ ሰርከስ ነው ያለው እንጂ ትክክለኛ አይደለም፣ ፌክ ነው። ቀጣይ ጥያቄ ከነዚህ ውስጥ እውነተኛ ወላጁ ማን ነው? በጥንቃቄ መልከቱ። እስካሁን ላይክ ካላረጋችሁ ላይክ አርጉ። እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ አርጉ። ሁለተኛ ካላችሁ በትክክል መልሳችሁታል። እንደምታዩት ሁለቱም ሎጎ አንድ አይነት ነው። ስለዚህ የሱ ልጅ ነው ማለት ነው። ቀጣይ ጥያቄ ላፕቶፕን ማን ሰበረው? በጥንቃቄ ይመልከቱ። ማስተካከለው ነገር ካለ ኮሜንት ላይ ጻፉ። አስተያየታችሁና ድጋፋችሁ አይለየን። ሶስተኛ ቁጥር ካላችሁ በትክክል መልሳችሁታል።
እንደምታዩት እጇ ላይ ምልክት ያደረኩበት ቦታ ላይ፣ ስለዚህ ሶስተኛ ናት ማለት ነው። ቀጣይ ጥያቄ ስልኩ የማን ነው? ጥንቅቅ ብላችሁ መልሱ። ማስተዋል ይፈልጋል። አንደኛ ካላችሁ በትክክል መልሳችሁታል። ሞባይል ላይ እንደሚታየው የስክሪኑ ውሻ አለ። ስለዚህ ደግሞ የውሻ ማሰሪያ ቀበቶ የያዘው አንደኛ ቁጥር ስለሆነ እሱ ነው ማለት ነው። ቀጣይ ጥያቄ የተደበቁ ዛጎሎችን ያግኙ። መልሱን ካወቃችሁት ኮሜንት ላይ ጻፉ። በቀጣይ ለሁለት ሰው ትልቅ ላይክ ላገኘ እሸልማለሁ የ100 ብር ካርድ። ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ።